ሰላም ሰላማችሁ ይብዛ ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ይህ ምርቃት ሙያ የዩቲዩብ ቻናሌ ነው። እንዴት ናችሁ? እንደዚህ የተለያዩ ምግቦችን በቀላሉ ቤት ውስጥ የምናዘጋጅበትን ነው። እንግዲህ ለዛሬ ደግሞ ምርጥ ጎረድ ፈጣን ጎረድ እንዴት እንደምናዘጋጅ ነው። ይህ የምትመለከቱት ስጋ እንግዲህ ንቅል ላይ የሚገኝ ታላቅ የሚባል ስጋ ነው። በጣም ቀይና ጽድት ያለ ነው። ለጎረድ ሞር የሚመረጥ ነው። በተለይ ከብቱ ትልቅ ከብት ከሆነ በጣም ወጥር ብሎ እንደ ሽንኩርት ኮርሸም የሚል ምርጥ ይዞታ ያለው ነው የሚሆነው። እንደ ከብቱ ይሆናል። አነስ ያለ ከብት ሲሆን እንደዛ ብዙ ጠንካራ አይደለም። የኔ እንግዲህ አሁን እንዳጋጣሚ የስጋ ደንበኛዬ ትልቁን አላስገባም መሰለኝ። እንደዛ ሌላ ጊዜ እንደምገዛው ጠንካራ አይደለም፣ ግን በጣም ይሄም ምርጥ ነው። እንግዲህ አሰራራችን ስንሄድ ቢላችንን እንደዚህ እናስተካክላለን። ከላይ ያሉትን እንደዚህ የሚጎተቱ ነገሮች አሉ፣ ስስ ነገሮች እንደ ጅማት ምናምኖቹን እነሱን እንደዚህ በደንብ እናጸዳለን። ምክንያቱም ሲታኘክ እሱ ሊገኝ አይገባም። እንደ ክትፎ ስሙዝ ሆኖ ቀዩን ነው ሲበላ ደስ የሚለው። በጣም ቀላል ነው። እንግዳችንን በቀላሉ አስደስተን የምንሸኝበት ነው። እኔ እንግዳ ቤቴ ከጠራው እንደዚህ ክትፎ እንደዚህ አይነት ነገሮች ሞር ይቀሉኛል። ስራውም ቀላል ነው፣ እንግዳውንም አስደሳች ነው እና ብዙ ጊዜ እንደዚህ ሳረግ ደስ ይለኛል ለራሴም ማለት ነው። እና ዛሬ እኔና ልጄ እንግዲህ ካሜራማኑ ልጄ ነው እንደዚህ አስተካክለን እንደ ስኩዌር ቆንጆ ከረሜላ በምትመስል መልኩ ነው የምንቆራረጣ። ስጋችንን ለሱ አስተካክለን እንግዲህ እንደምንወደው የጉርሻ መጠን እንቆራርጠዋለን ማለት ነው። እዚህ ጋር ልጄ ማማረ አታሰናንሹሽ ከፍ አድርጊው ለኔንም ታሳቢ በማድረግ እያለኝ እንግዲህ ለሁለታችንም እንዲሆን አንድ ትንሽ አንድ ትልቅ አድርጌ ከትፋለሁ እያልኩት ነው። ይሄ ጅማት የሚመስለውን ከስጋው በኋላ ላይ ያለው እንደ ፕላስቲክ ነገር የሚሳበው እሱን በደንብ ካላወጣ ነው ሁላቸው እንደሚያስቸግረኝ ያስቸግራል ማለት ነው። ስለዚህ እሱን እንደዚህ አድርገን በደንበኛው ጽድት ስናረገው ስንከትፈው አያስቸግረንም ማለት ነው። ቆንጆ ይዘት እንዲኖረው መልኩ ያማረ እንዲሆን እንደሱ ማድረጋችንን ሜክሹር እንሁን። አለዛ እንደዚህ ላዩ ላይ ይቀርብናል። እችንም እንግዲህ ጽድት አድርገን ልትገኛ ስለማይገባት እናነሳታለን ማለት ነው። እንደዚህ እያስተካከልን ስጋችንን ይሄ እንግዲህ 400 ግራም ስጋ ነው። ከክትፎ ሞር ይሄንን እመርጠዋለሁ። ለምን ብትሉኝ ክትፎ ሞር ቅባት ይፈልጋል። የተፈጨ ስጋ ስለሆነ ሞር ቅባት ነው ለስለስ የሚያደርገው። ይሄ ግን እንደዛ ስላልሆነ በትንሽዬ ቅባት ብዙ መስራት እንችላለን። ስለዚህ የቅባት ኢንቴካችንን አወሳሰዳችንን ተመጣጣኝና አነስተኛ እናደርጋለን። እንግዲህ እዚህ ጋር አሁን 2 ማንኪያ ቅቤ ነው ያደረኩት። አርጌ ቀለጥ ብሎልኛል። ከዚህ ቅቤ ነው ቆንጆ ቅቤ ጊዜ ትክክለኛ ቅቤ ምርግ አይልም። እንደዚህ የተወሰነ ቀለጥ ያለና እንዳሸዋ ይሆናል። እኔ ኦሊቭ ኦይል አረጋለሁኝ እርግት እንዳይልብኝም፣ እንደገና ደግሞ ሙሉ ለሙሉ ቅቤ መብላት ስለማልፈልግ። ከዛ ትንሽዬ ኮረሪማ በቡና ማንኪያ አፍንጫዋ ላይ ኮረሪማችን እናደርጋለን። እንግዲህ ሚጥሚጣችን አለ። ለክትፎ ሚጥሚጣ ብቻ ነው የምንጠቀመው። ለእንደዚህ ለጎረድ ግን የስጋውን መልክ እንዲያሳምርልን በሻይ ማንኪያ 1 በርበሬ ጣል እናደርጋለን። እኔ ግማሽ ስላረኩ ነው 2 የሄደብኝ እንጂ በሻይ ማንኪያው 1 ነው። ሚጥሚጣውም በሻይ ማንኪያ 1 ከግማሽ 2ም እናደርጋለን እንደ ሚጥሚጣ አጠቃቀምና ፍላጎታችን ማለት ነው። ስለዚህ የቤት የተዘጋጀ ሚጥሚጣ ከሆነ እንደዚህ አዲሽናል ጨው እንጨምራለን። ያው ቤት ውስጥ የሚዘጋጀው ብዙ ጨው ስለማይኖረው አዲሽናል ተጨማሪ ጨው እንጨምራለን። ሞቅ ነው የሚለው መጋል የለበትም፣ ያበስልብናል። አለዛ ሞቅ እንዳለ ስጋችንን እንግዲህ ይሄ 400 ግራም ስጋ ነው። ይሄንን በ2 ማንኪያ ቅቤ ነው በጣም ያልሞላ 2 ማንኪያ ቅቤ 2 ማንኪያ ኦሊቭ ኦይል ነው ያደረኩት። ክትፎም ቢሆን እንደሱ አይሰራልንም፣ ብዙ ቅባት ይወስዳል። ስለዚህ እሱን ወደ ውስጥ የሚገባ ነገር ስላልሆነ ከላይ ስለሆነ የሚለው እንደዚህም ሆኖ የሚገርማችሁ ተርፏል፣ ቅባቱ ይተርፋልና ቅባቱንም አለመብላት እድላችሁ ሰፊ ይሆናል። እኔ እንግዲህ ያው በቀን አንዴ ተመጋቢ ነኝ።
ከዛ እስቲ ጨዋችንን መጠን ደግሞ እንደዚህ አድርገን የሚጥውና ሚጥሚጣችንን እንቀምሳለን። የምንፈልገው ቴስት ላይ ሲመጣ እናቆማለን ማለት ነው። አሁን እኔ ስቀምሰው ሚጥሚጣ እንዳነሰው ተሰምቶኛል። ስለዚህ ሚጥሚጣዬን በተጨማሪ ነስነስ አድርጋለሁ ማለት ነው። በጣም ቆንጆ ሚጥሚጣ ነው። በጣም በቤት ውስጥ የሚዘጋጅ ምርጥ ሚጥሚጣ ነው። የሰብለ ባልትና ይባላሉ። እነሱንም እንግዲህ አድራሻቸውን እዚህ ጋር በስልክ ቁጥር አስቀምጣለሁ። ማዘዝ ትችላላችሁ። በጣም ቆንጆ ሚጥሚጣ ነው የምታዘጋጀው። ሰብሊ እግዚአብሔር ይባርክሽ፣ እናመሰግናለን። እንግዲህ እንደዚህ አዘጋጅተናል። ከዛ በጣባ ሲሆን ደስ ይለኛል። ጣባችን እንደዚህ ባይዘዌ እንትኑ ምድጃው እሳቱን አጥፍቼዋለሁ። በግለቱ ነው የሰራሁት እንጂ እሳቱን አብርቼ አይደለም። ልክ ቅቤውን ሞቅ ብሎ እንደቀለጠ አጥፍቼው በጠፋው ግለት ነው የሰራሁት። ከዛ ጣባችን እንደዚህ ሞቅ ስትልልን ቅዝቃዜዋን ስትለቅ ያንን የእንትኑን የጎረዱን ሙቀቱን ጠብቆ እንዲያቆይልን ነው። ሌላ በጣም መጋል የለበትም። ለስ ነው ሞቅ ነው ያለው። እሱ ላይ አድርገን እንግዲህ ጎረዳችንን እንደዚህ ባለ ሁኔታ ያአበላል። አቀራረብ ሲያምር የአፕታይትም ለመብላትም ያለን መነሳሳት ከፍ ያደርገዋል። ደስ ይለኛል። እኔ በጣም ደስ ይለኛል እንደሱ። እንግዲህ ዛሬ ማክሰኞ ነው። ልጄም ቤት ነው። ማትሪክ ተፈታኝ ነው። እስቲ ባርኩልኝ እናንተም። እግዚአብሔር ይባርክ። እግዚአብሔር ካንተ ጋር ይሆንልህ በሉት። ያጠና ነው። ስለዚህ ደስ እንዲለው ከጥናት ሲወጣ እንደዚህ ጎረድ ሰርተን ምሳ በጣም የሚወዳት ምግብ ነች። ካሜራማን ነው ዛሬ። እንግዲህ እንደዚህ አድርገን እንደውም ትንሽ ጋል ብላብኛለች እንትኗ፣ ግን መልካም ነው። ይኸው እንግዲህ እንጀራዬን አወጣው እንደምትመለከቱት። ይኸው እንግዲህ እንደዚህ አድርጌ በጣም ነው በቃ ሽታው እያናወጠኝ ነው። ሚጥሚጣው የእውነቴን ነው የምነግራችሁ፣ በጣም ከምነግራችሁ በላይ ጣፋጭ ሚጥሚጣ ነው። በጣም ቆንጆ ነው። እንደሌላው ጨው ብቻ አይደለም፣ ጨው አዲሽናል ጨምሬያለሁ። ሁሉ እንዳያችሁት ጨው አልበዛበትም። በጣም ደስ የሚል ነው። ኮረሪማው ቅመሙ በደንብ ይሰማል። እንግዲህ በአብዛኛው እኔ ከእንጀራ ይልቅ እንደዚች ባዶዋን እወዳለሁ። በሞቴ ለእናንተ እንግዲህ ይኸው እያወጣን ነው፣ እየበላን ነው። እንደዚህ ባለው ሁኔታ እንግዲህ እያዘገጃጃችሁ እንግዶቻችሁን ማስደሰት፣ እናንተም መደሰት። እንግዲህ ካሜራማኑን ነው ማጎርሰው ያለሁት፣ እየጎረሰ ነው። ትልልቁ የእሱ ስለሆነ ትልልቁን ወደሱ እየወሰድኩት ነው። ይኸው እኔ እጄ ላይ ምንም እንደሌለ በምስክር ፊት ነው። ልጄም በቃ ተቀመጠ። በላስቲ አንተም አሳያቸው ቴስቱ እንዴት እንደሚጣፍጥ አልኩት። በጣም ወዶታል። እግዚአብሔር ሰላማችሁን፣ ጤናችሁን፣ እረፍታችሁን፣ ደስታችሁን ያብዛላችሁ ብዬ ደግሞ እመርቃችኋለሁ። በነገር ሁሉ ተከናወኑ። ሰላሙን